ጅማሬ ምንም ታናሽ ቢሆን እንኳን ፍጻሜ እጅግ ለጅማሬያችሁ ፍጻሜ አለ። አሜን። በጅማሬ የምትቆሙ ይመስላችኋል? አትቆሙ። አሜን። አጠገብ ያለው ጨበጥ አድርጋችሁ ያዙና ለጀመርከው ነገር በሉት ፍጻሜ አለ በሉት። እንኳን ጀመርክ አትጸጸት በሉት። ግራ አትጋባ በሉት። ኃይል ላይኖር ይችላል፣ አቅርቦት ላይኖር ይችላል። ለጀመራችሁት ነገር አቅርቦት ላይ ሊጎሎ ሊሆን ይችላል። አቅም አጣችሁ ሊሆን ይችላል። ጉልበት አጣችሁ ሊሆን ይችላል። እንዴት ይቀጥላሉ ልትሉ ሊሆን ይችላል። ነገር ግን ያስጀመረው ያስፈጽማል። አሜን። ያስጀመረው እሱ ያስፈጽማል። አሜን። የሆነ ነገር ጀምሩ፣ ጅማሬ ይኖራችሁ። አሜን። ለፍጻሜ አትጨነቁ። ጀምሬ ቆይ ባልቀጥሎስ፣ ጀምሬ ቢባላሽብኝስ፣ ጀምሬ እንደዚህ ቢሆንብኝስ እያላችሁ አትስቁ፣ አትፍሩ፣ አትጠራጠሩ። ጀምር፣ ጌታን ይዘህ አጠገብ ያለው ጌታ ይዘህ ዝም ብለህ ጀምር በሉት። እግዚአብሔር ፍጻሜ ይሰጥሃል በሉት። እግዚአብሔር ያሳምርልሃል በሉት። ስትጀምር ከአንተ ጋር ጌታ አለ። በአንተ የተጠራ ስም አለ። ኢየሱስ ጌታ ነው። ስለዚህ አትከስርም፣ ባዶ አትሆንም፣ ወደኋላ አትመለስም። አምነህ ብቻ ጀምር፣ ትቀጥላለህ። አምነህ ብቻ ትቀጥያለሽ። አሜን። ይሄን የምናገረው ጉባኤ ውስጥ ጥያቄ ወጣችሁ እንዴት ሊሆን ጀምር አልጀምር ይገባ የምትሉ መልእክታችሁ ነው። ጌታ ያው ጀምር ይላል።